እንዴት ናችሁ? አዲስ ሰበር መረጃ ደርሶናል። ዜናውም የሚሆነው ሩሲያ ባጋጠማት የወታደር እጥረት ምክንያት ከኢትዮጵያ 500 ሺህ ብር እየከፈለች ወታደሮችን መልመላ ለዩክሬኑ ጦርነት ለማሰማራት ትፈልጋለች። ምንድን ነው የሰማሁት? ኧረ ይህ ድልማ ሊያመልጠኝ አይገባም። ቆይ አቢ እዚህ ምን ታደርጋለህ? አርፈህ ትምህርትህን አትማርም እንዴ? በዚህ የኑሮ ውድነት የምን መማር ነው? ገንዘብ ያስፈልገኛል እባክህ። አባት የለህም? የለኝም። እናትስ? እናትም የለኝም። አጎትስ? አጎትም የለኝም። አክስት? የለኝም። ወንድምስ የለህም? የለኝም። እህትም የለኝም። ዘመዶችስ? ዘመድ የሚባል የለኝም። አሳዳጊስ የለህም? አረ ምንም አሳዳጊ የለኝም፣ ብቻዬን ነው የምኖረው። ልጅ እዚህ ምን እያረክ ነው? ወይኔ ፋዘር መጣ፣ ሊያስበላኝ ነው። ቲች ይሄ ሰውዬ ማን ነው? አላውቀውም። ምን? ምናልባት የውትድርናውን ብር 3 ልጄ ነው ብሎ ብሩን ለመዝረፍ የመጣ ሰው ይመስለኛል። አቢሎ እየቀለድክ ነዋ። የሌባ አይነ ደረቅ መልሶ ልብ ህልቅ። የዘንድሮ ሌባ ደግሞ ፈጣጣ ነው። አቢሎ እዚህ ደግሞ ምን እያረክ ነው? እቺ ደግሞ ልታስጠጣኝ ነው በእናታችሁ። ወይኔ ትት እህት የለኝም ብለሃል ነበር። እሷስ ምንህ ነች? ማንን ነው? እቺ ነው። እቺ የጎረቤቴ የዳምጠው ልጅ ነች። አቢሎ የምርህን ነው? አንተ የተረገምክ ልጅ እዚህ ምን ታደርጋለህ? እሳቸውስ ምንህ ናቸው? ከኔ ጋር ነው አስጠግቼ ማኖሮ አይምሮውን ያማዋል። አቢሎ መግቢያን ፈልግሽ እዛ ቤት አንኖርም። አለቃ እኔ እነዚህን ሰዎች አላቃቸውም። ዛሬ ገና ነው ያዩዋቸው። ገና ለገና 500 ሺህ ብር ሊያገኝ ነው ብለው ነው። የእውነትህን ነው? አታውቃቸውም? በደንብ አስብበት። ስማማ ቆይ እዚህ ይሄ ሁሉ ሰው የተሰለፈው ለምንድን ነው? ሩሲያ ወታደሮችን መልመላ ልትወስድ ነው። ክፍያው ደግሞ 500 ሺህ ብር ነው። ለዛ ነው ቢሎ ና ወደ ቤት እንሂድ። 500 ሺህ ብር እያለ የምን ወደ ቤት ነው? አለቃ እኔን መልምለኝ። ብዙ አመት የውትድርና ልምድ አለኝ። ይኸው ቁመቴም ይደርሳል። ቶሎ በል አያቴ። ቶሎ በል አለቃ። እኔ ብዙ ጦርነቶች ላይ ስለተሳተፍኩም ለልምድ አስፈልጋለሁ። ቶሎ በል። ቆይ ምንድነው የምትጠብቁት? እዚህ ድረስ ተመችቷችሁ እያያችሁ ሰብስክራይብ አላደረጋችሁም? ሰብስክራይብ የምትሏን ቀዩን ጠቅ አድርጓት። አዎ የደወሏን ምልክት በራ። አዎ ላይክም አድርጉ። አሁን ወደ ቪዲዮአችን እንመለሳለን። ምንድነው ሰው እዛ ጋር የተሰበሰበው? እባክህ የሆነ መኪና ሰው ሳይገጭ አይቀርም። አላየሁም እኔ። ሰዎች አሳልፉኝ፣ ልዩበት። ሰዎች ኧረ አሳልፉኝ። Hours later. ማየት አልቻልኩም። አሃ ወይኔ ልጄ ምን ሆነ ነው ማረገው? ልጄ ነው አሳልፉኝ። ወይኔ ልጄ ምን ሆነሃል? በጣም የደበረ ትመስላለህ። ፊትህም ገርጥቷል። ምን ነው የተፈጠረ ችግር አለ እንዴ? በጣም ተጨናነቅ።
አዎ ልክ ነህ። ትንሽ ሆዴን አመም አድርጎኛል። አይዞ ይተውሃል። ባዶ ስለሆነ እኮ ነው። አሃ ለዛ ነው ማለት ነው አንተ ሁሌ ራስህን የሚያመህ? የኔ ፍቅር ስንገባ ማለት ነው ይሄ ጫት የሚሉትን ነገር የምትቅመውን ነገር ማቆም አለብህ። እሺ እሺ አቆማለሁ። ይሄ የምታጨሰው ሲጋራውንም ታቆማለህ። እሺ እሺ ችግር የለውም አቆማለሁ። የሰካራ ሚስት መባል አልፈልግም። እሺ ስለዚህ ይሄ የምጠጣውን ነገርም አረቄን ታቆማለህ። እሺ አቆማለሁ አልኩሽ አይደል እንዴ? ሁሉንም አቆማለሁ፣ ችግር የለውም። ደግሞ ማታ ማታ ምሽታ መግባትም አትችልም እንዴ? ሴትዮ እስር ቤት ነው ወይስ ትዳር ነው? ይኸውልህ እማወራው ቀልድ አይደለም፣ ቁም ነገር ነው። እሺ ሌላ የረሳሁት ነገር ደግሞ ምንድን ነበር የረሳሁት? አንቺን ማግባት። እዚህ ድረስ ቆይተህ ካየ ተመችቷል ማለት ነው። በቃ ሰብስክራይብ አድርጋ። እኔም ልሸቃቅል። ላይኳንም ንካት። አዎ ሰብስክራይብ አድርጋ። ምን ችግር አለው? የቁጥርብህ ንካት። አዎ አመሰግናለሁ። ጃማው ሁሉ ዝግጁ ነው? ሁላችሁም ተዘጋጅታችኋል? ኮኔክት ሆኗል? በቃ አሁን ጌማችንን እንጀምራ። አታ አቢሎ እኔ እዚህ ጋር ቆም እያስተማርኩ እየለፈለፍኩ ስለምን አባ ጌም ነው የምታወራው? ኧረ ጃር ምንም አይደለም። ዝም በል። አውቄብሃለሁ። ሁላችሁም ስልክ ይዛችኋል። አሁን ደርሼባችኋለሁ። ሁላችሁንም ስልካችሁን ቀምቼ ለርዕሰ መምህሩ ነው ማስረክበው። በል አሁን ስልኩን አምጣ፣ ቶሎ በል ስልኩን አምጣ። ኧረ ቲቸር መች ዳኛ ነኝ አልክ? ኧረ እንደዚህም አይሆንም። ጫልቱዬ ባለፈው እናንተ ቤት ስንሄድ መንገድ ላይ ያየናት ቀዩን መኪና። ወይኔ ታድዬ ደስ ሲል። በጣም እድለኛ ከሆነኛ እኔ። እስኪ አንቺ ደግሞ ተረጋጊ፣ ችግር አለብሽ። ዶሬ ሰፋ አትበይ። እሷን ቀዩን መኪና የምትመስል ቀይ ቀለም ቻፕስቲክ ገዝቼልሻለሁ ልልሽ እኮ ነው። አታ ደደብ የማትረባ ሰው አምኜ ባስቀጠረ ጭራሽ ካለቃችን ጋር ትጠላለህ። እኔ እኮ እንዴት እንዳስቀጠርኩ እዚህ መስሪያ ቤት ታውቂያለህ። ቆይ ለመሆኑ ግን ምንድነው አጣላህ ካለቃ ጋር? ኧረ ተው እባክህ። ያ ደደብ እንኳንም ወጣው ከዚህ መስሪያ ቤት። ከሱ ጋር መስራት አልፈልግም ነበር። ምንም አማርኛ የማያውቅ መሀይም ነው። ቆይ አንድ ሀገር እየኖርን ግን እንዴት ነው የምንግባባው በዚህ አይነት? አሁን ወሬ አታብዛ። በምንድነው የተጣላችሁት አልኩህ አንዴ። በምንድነው የተጣላችሁት? ደግሞ ዋስ መሆን እኮ ነው የሚያናድኝ። አንድ ፕሮጀክት አዘውኝ ነበረ። ከዛ ያዘዘኝን በአግባቡ ሰርቼ በምን ልላክልህ ስለው በግመል ላክልኝ ይለኛል። አሁንም ስጠይቀው በግመል ይለኛል። አሁንም ስጠይቀው በግመል ይለኛል። ምንድነው ግመል ምናምን እያልኩኝ ከሱ ጋር ተጣላሁ። ለካ በጂሜል ማለቱ ነው ታውቃለህ። አንተ ዛሬ ደግሞ በጊዜ በዚህ ሰዓት ልተኛ ነው እንዴ? አዎ ዛሬ እስኪ በጊዜ ልተኛ። ሰሞኑን ምንም አይነት ህልም እያለምኩ አይደለም፣ መተኛት አለብኝ አሁን። ምን ህልምም? እንደ ተከታታይ ሲሪየስ ፊልም በእቅድና በምኞት ነው እንደሚታየው? ኤጭ ደግሞ ጀመረሽ። እስኪ አሁን የሰላም ሌሊት ልደርበት፣ ተይኝ፣ በሰላም ልተኛበት። እሺ እሱንስ ይሁን እንበል። መነጽሩ ግን ለምንድን ነው አታወልቀውም እንዴ? ሌሊት መነጽር አድርጎ ይተኛል እንዴ? እሱ እንኳን ትንሽ ሰሞኑን ያው ታውቂያለህ ሐኪሙ ያዘዘበት ምክንያት ከርቀት የማየት ችግር አለብኝ እና ህልሜን ሳይ እንዳልስተጓጎለው በደንብ ጥርት አድርጌ ለማየት